ሰላም ሰላም የዩቲዩባችን ተከታታዮች እንደምን አላችሁ? ዛሬ ከአክራሪ እስልምና ወደ ክርስትና ክፍል 9ን ይዤላችሁ መጥቻለሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ደግሞ ሐሳብ አስተያየታችሁን ኮሜንት ብታደርጉልኝ ደስ ይለኛል። ወደ ንባባችን እንገባለን። አንድ ቀን ደግሞ በራእይ ራሴን ስጋጃ በተነጠፈበት ክፍል ውስጥ አገኘሁት። ከፊት ለፊቴ ውሃ የተሞላ ሰፊ ኩሬ ይታየኛል። የሚደንቀው የሌሊት ልብሴን ለብሼ ባዶ እግሬን ነበርኩ። ይህ ቤተ ክርስቲያን መሆን አለበት ብዬ አሰብኩ። ግን ደግሞ እንዴት ቤተ ክርስቲያን ውስጥ እንደዚህ ለብሼ ልገኝ እችላለሁ? ከዚህ ጊዜ በፊት ይህንን የመሰለ ኩሬ አይቼ አላውቅም። በዚህ መካከል አንድ ሰው የክፍሉን በር ከፈተው። እኔም እርሱን ማየት ስለፈራው ልብሴን ሰብሰብ አድርጌ መሬት አይ ነበር። ያ ሰው እኔን ፊት ለፊት እያየ ሰውነቴን በዘይት መቅባት ጀመረ። እኔም በጸጥታ ቆሜያለሁ። ተቃውሞ አልነበረኝም። ከዚህ ክፍል ወጥቶ ሲሄድ ተከተልኩትና ከ10 እስከ 12 የሚደርሱ ካህናት ተሰልፈው መዝሙር የሚዘምሩበት ቦታ አደረሰኝ። በእጃቸው ሻማ አብርተው ልረዳው ያልቻልኩትን ልዩ ዝማሬ ይዘምራሉ። ወደፊት ሲሄድ ልክ በሰልፍ እንዳሉ ሆነው በረጅም ጎዳና ተከተሉኝ። መንገዱ ሲያልቅም በሁለት ደረጃዎች ወጣንና ጠረጴዛ በሚመስል ነገር ዙሪያ መዞር ጀመርን። ከዚያም እንደገና በመጣንበት መንገድ ተመለስንና ከቤተ ክርስቲያን ወጣሁ። ስነቃ ያየኋቸውን ነገሮች ማስታወስ ጀመርኩ። ምን ማድረግ እንዳለብኝ አላውቅም። እንደዚህ አይነት ልብስ ለብሼ ቤተ ክርስቲያን ስገባ የመጀመሪያዬ ነው። የእነዚያ ያየኋቸው ነገሮች፣ የዚያስ የተቀባሁት ነገር ትርጉም ምንድን ነው? ከነቃው በኋላ ለብዙ ጊዜ ቅባቱ በአካሌ ላይ ያለ ያህል ይሰማኛል። ሳሚያን ለመጠየቅ እየበረርኩ ወደ ትምህርት ቤት ሄድኩ። ያየሁትን ስተርክላት አቋረጠችኝና በአድናቆት እያየችኝ በደስታ ተውጣ ወደ ኩሬ ውስጥ ገባሽ ስትል ጠየቀችኝ። እኔም አልገባሁም፣ ግን ለምን ስል መለስኩላት። ይህ የመጠመቂያ ገንዳ ነው። እዚያ የምትገቢው ምስጢረ ጥምቀት ለመፈጸም ብቻ ነው አለችኝ። ቀጥላም ምስጢረ ጥምቀት ምን እንደሆነ ልታብራራልኝ ጀመረች። ጌታ ሆይ በአንተ ዘንድ እንዴት ያለ ቦታ አገኘሁኝ፣ መንገዴንም አሳየኸኝ። ሳሚያ ከካህኑ ጋር በጉዳዩ ላይ ተነጋግራ ቀጠሮ ልትይዝልኝ ቃል ገባች። እንደተለመደው በቢሮዬ የሚጠብቀኝን ሞፌድን ለማግኘት አመራሁ። አየት አደረገኝና ፈገግ ብሎ በዚያ ረጋ ባለ ድምፁ እስቲ እንዲህ ደስተኛ ለምን እንደሆንሽ ፈጥነሽ ንገሪኝ አለኝ። አጠገቡ ተቀመጥኩና የሆነውን ሁሉ ነገር ዘረዘርኩለት። እርሱም እግዚአብሔርን ያመሰግን ጀመር። ስጨርስ ፊቱን ቀና አድርጎ እኔን እያየ ጌታ ሆይ የተመሰገንክ ሁን፣ ትናንትናና ዛሬ ለዘላለም እንደማትለወጥ አውቃለሁ። ለዓለም ወለዓለም ዓለም ወለትውልደ ትውልድ ክብርና ምስጋና ላንተ ይገባል። እግዚአብሔር የስሙ ምስክር ትሆኚ ዘንድ መርጦሻል። እንደሚጠብቅሽ እንደሚያድንሽ በአንቺ የመጀመሪያውን ሥራ እንደሚፈጽም ከሃሌ ሁሉ በሆነው ጌታ አምናለሁ። ለዘላለም አመስግኚው አክብሪውም አለኝ። እንደተለመደው የደም ግፊት ምርመራዬን ለማድረግ በቀጠሮዬ ቀን ወደ ሐኪም ዘንድ ሄድኩ። ሐኪምም አንዳች የህመም ስሜት ይሰማኝ እንደሆነ ለማወቅ ፈለገ። ከዚህ በፊት በነገረኝ መሰረት አልጋ ላይ ረጅም ጊዜ ማሳለፍ አለማሳለፌን ጠየቀኝ። እኔም ፈጽሞ ስል መለስኩለት። እርሱም እየተገረመ መሞት ትፈልጊያለሽ እንዴ አለኝ። ኧረ በጭራሽ አልፈልግም አልኩት። ቀጠል አድርጌም ለምን መጀመሪያ ምርመራውን አናደርግም አልኩት። ከመረመረኝ በኋላ የደም ብዛቴን የሚያመለክት አንዳች ምልክት አጣ። ምናልባት መሳሪያው የተበላሸ ይሆናል አለና ሌላ መሳሪያ ቀይሮ አመጣ። ነገር ግን ውጤቱ ተመሳሳይ ነበር። በአግራሞት ፍጥጥ ብሎ አየኝ። አዎ ሁሉን ቻይ የሆነው እግዚአብሔር
ዳሶ ፈውሶኛል። ሌላ ምንም አያስፈልገኝም። በዚህ ሁኔታ ጥቂት ቀናት አለፉ። በመድኃኔዓለም ጥበቃ ስር በመሆኔ ደስ ብሎኛል። ከእርሱ ጋር መሆን እንዴት ያጽናናል መሰላችሁ! ይህ ሁሉ ቢሆንም ስለ ኢየሱስ ክርስቶስና ስለ መጽሐፍ ቅዱስ የበለጠ ለማወቅ አሁንም እሻለሁ። አንድ ቀን ሳሚያ ቢሮዬ መጥታ ካህኑ ሊያገኙኝ እንደሚፈልጉ ነገረችኝ። ገረመኝና ቤተ ክርስቲያን ውስጥ ነው ስል ጠየቅኳት። አይደለም፣ እኛ ቤት ውስጥ ነው። አባቴ ስለታመመ ለእርሱ ለመጸለይ ካህኑ እኛ ቤት ይመጣሉ። አንቺም እኛን ለማየት ትመጭና በዚያው ከካህኑ ጋር ትገናኛላችሁ አለችኝ። እኔም ቀኑ መቼ እንደሆነ ጠየቅኳት። ነገ እሁድ ከቅዳሴ በኋላ ነው ስትል ደስ አለኝ። ነገ ካህኑን አገኛቸዋለሁ ማለት ነው። ከዚህ ቀን በፊት በልዩ ልዩ አጋጣሚዎች ከካህናት ጋር ተገናኝተናል። የነገው ግን ፈጽሞ የተለየ ነው። በእግዚአብሔር ቸርነት ዛሬ የተለየው ሰው ሆኛለሁና። በዚያ ምሽት በጊዜ ነበር የተኛሁት። በሕልሜ አንድ ሰው በበረሃ ውስጥ የሚገኝ አንድ ገዳም እንድጎበኝ ሲጋብዘኝ አየሁ። በዚያ ገዳም ዙሪያ ከአሸዋ በስተቀር ምንም ነገር አይታየኝም ነበር። ገዳሙ ትልቅ በር አለው። በበሩ ላይ 3 ቅስቶች ይታያሉ። መካከለኛው ቅስት ከሁሉም ሰፋ ያለ ነው። በአናቱም ላይ መስቀል ተሰቅሎበታል። ወደ በሩ ስጠጋ ጥቁር ቀሚስ የለበሰ ሰው በሩን ከፈተው። ሰውየው በራሱ ላይ መስቀሎችን የተጠለፉበት መሸፈኛ አድርጓል። የግቢው በር ሲሻገሩ ቀጭንና ዛፎች በመስመር የተተከሉበት መንገድ አለ። በመንገዱ መጨረሻ አንድ አዲስ ቤተ ክርስቲያን፣ ከዚያ ጀርባ ዕድሜ የጠገበ ሌላ ቤተ ክርስቲያን ይገኛል። እኛም ወደ ጥንቱ ቤተ ክርስቲያን ገባን። አጽማቸው በክብር ያረፉ ቅዱሳን በእንቅልፍ ላይ ያሉ መስለው ይታያሉ። ጠዋት ስነቃ ደስ በሚል ስሜት ውስጥ ነበርኩ። ካህኑ ያንን ገዳም ሳያውቁት አይቀሩም ብዬ አሰብኩ። ምናልባትም ያየሁትን በዝርዝር ስነግራቸው ከእኔ ጋር የመነጋገሪያ ነገር ያገኙ ይሆናል ብዬ አሰብኩ። ካህኑ ከሚመጡበት ሰዓት ትንሽ ቀደም ብለን ከሳሚያ ጋር ወደ እነርሱ ቤት ሄድን። ካህኑ እንደመጡ ሰላምታ ከሰጠኋቸው በኋላ እጃቸውን ተሳለምኩት። ከዚያም ፊት ለፊታቸው ተቀምጬ ያየኋቸውን ነገሮች አንድ በአንድ መተረክ ቀጠልኩ። ኢየሱስ ክርስቶስን እንዴት እንዳየሁት ምን እንዳለኝ ስተርክላቸው ጥልቅ የሆነ ስሜት ውስጥ ነበርኩ። አነጋገሩን፣ ፍቅሩን፣ ርኅራኄውን ተረኩላቸው። ነገሩን ሁሉ አሁን የማየው ያህል ነበር የሚሰማኝ። ካህኑ በጥሞና ያዳምጡኝ ነበር። በመጨረሻ ትናንት ያየሁትን ገዳም ዘርዝሬ ስጨርስ ይህ ገለጻ የኤልባራሞስ ገዳም ይመስላል። ይህን ገዳም የምትጎበኝበትን መንገድ አመቻቻለሁ አሉኝ። አብረሽኝ ወደዚያ ገዳም ለመሄድ ፈቃደኛ ነሽ ሲሉ ጠየቁኝ። እኔም በጉጉት እንዴ ምን ጥርጥር አለው ብዬ መለስኩላቸው። እርሳቸውም እኔ በቀጣዩ ማክሰኞ ወደ ገዳሙ ሄጄ ሐሙስ እመለሳለሁ። በሉ ማክሰኞ ጠዋት ሁለታችሁም 11 ሰዓት እኔ ቤት አጠገብ ጠብቁኝ፣ አብረን እንሄዳለን አሉ። ያኔ ያንን አፓርትመንቴን አስታወስኩት። ከካህኑ ቤት 5 ደቂቃ ያህል ቢያስኬድ ነው። እግዚአብሔር በዚያ ቦታ ያንን አፓርትመንት የሰጠኝ ለዚህ ነው ማለት ነው ብዬ አሰብኩ። ካህኑ ምስጢረ ሥጋዌንና አምላክ በሥጋ መገለጥን ለምን እንደወደደ አስረዱኝ። እኔም አባት ሆይ እነዚህን ነገሮች በዝርዝር ለማስረዳት አይድከሙ፣ እኔ ራሴ በዓይኔ አይቻቸዋለሁና። እኔ በራሴ ሰውም አምላክም ሆኖ አይቼዋለሁና አንደበት ሊገልጠው የማይቻለውን ዓይኔ አይታለች። ምን አለ ሁሉም ሰው እግዚአብሔር ምን ያህል እንደሚወደው ማወቅ ቢችል ያየሁትን በትክክል ሊገልጠው የሚችል ቃል አንድ ቀን እንደማገኝ ተስፋ አደርጋለሁ አልኳቸው። የነበረኝ ቆይታ ከቀኑ 8 ሰዓት እስከ ምሽቱ 1 ሰዓት ለ5 ሰዓታት ነበር። ሰዓቱ እንዴት ይሮጣል ባካችሁ! እግዚአብሔር ከእኛ ጋር ስለነበር ሁላችንም ደስ ብሎን ነበር የተለያየ ነው። ወደ ቤቴ ስመለስ መንገድ ላይ ከቤተሰቦቼ ተለይቼ
ለ3 ቀናት እንዴት ነው ልቆይ የምችለው? ደግሞ እስከ ልጆቼ አንዱ ቢጠይቀኝ ምን ብዬ መልስለታለሁ? የሚሉትን ሐሳቦች እያወጣውና እያወረድኩ ነበር። ማክሰኞ ጠዋት ከካህኑ ጋር ወደ ገዳሙ ለመሄድ ሰኞ ቀን አዲሱ አፓርትመንቴ መግባት አለብኝ። ሰኞ ማታ ደግሞ ለጉዞው መዘጋጀት አለብኝ። ግን እንዴት አድርጌ ከልጆቼ እለያለሁ? ወንዱ ልጄ ከጥቂት ቀናት በኋላ በኤን ሻም ዩኒቨርሲቲ የኢንጂነሪንግ ፋኪልቲ የመመረቂያ ፈተና ይወስዳል። እስከ ዛሬ በነበረው የትምህርት ጉዞው ከእርሱ ሳልለይ አብሬው ነበርኩ። ውስጤ ተፈተነ። ለመሆኑ ከልጆቼ የመለየቱን ነገር ልቋቋመው እችላለሁ? ወንዱ ልጄ የመጀመሪያ ልጄ ሲሆን አሁን 23 ዓመቱ ነው። ሁለተኛዋ ልጄ 22፣ የመጨረሻዋ 20 ዓመቷ ነው። በሕይወቴ ስለያቸው ይህ የመጀመሪያዬ ነው። ምንም እንኳን አባታቸውና እኔ በሕግ የተፋታ ነው በ1982 ዓመተ ምህረት ቢሆንም ለልጆቻችን ስንል ግን በአንድ ጣራ ስር ነበር የምንኖረው። በዚያ ሁኔታ ያልተውኳቸው ልጆቼ አሁን እንዴት ልተዋቸው? ደግሞ ዝም ብለው ይለቁኛል? ጌታ ሆይ እባክህ እርዳኝ። ለልጆቼ ነግሬያቸው ነገ ወደ አዲሱ አፓርትመንቴ እገባለሁ ብዬ ወሰንኩ። እሺ ለዛሬ የያዝኩላችሁ ይህንን ይመስላል። በቀጣይ ከዚህ የሚቀጥለውን ይዤላችሁ እመጣለሁ ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ኮሜንት እንድታደርጉ በትህትና ጠይቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።